አሁን የምነግራችሁን እያንዳንዱን ቃል በገዛ ሕይወታችሁ መነጽር በጥልቀት ፈትሹት። በትናንትናው ዕለት ወይም ባለፈው ሳምንት በሕይወታችሁ ውስጥ እጅግ የምትወዱት ያመናችሁትና ያለሱ መኖር የማይቻላችሁ የመሰላችሁ የቅርብ ሰው ድንገት ያለምንም ምክንያት ሲርቃችሁ፣ ጥሪያችሁን ችላ ሲልና እናንተን ብቻችሁን ጥሏችሁ ሲሄድ ምን ተሰማችሁ? አብዛኞቻችሁ ያ ሰው ከሕይወታችሁ ሲወጣ በውስጣችሁ የፈጠረውን አስፈሪ ባዶነት መቋቋም አቅቷችሁ ስልካችሁን አንስታችኋል። እጆቻችሁ እየተንቀጠቀጡ፣ ልባችሁ በፍርሃት እየመታ፣ ክብራችሁን ሙሉ በሙሉ አውርዳችሁ ምን አጠፋው፣ ለምን ተቀየርክብኝ የሚል ረጅም የልመና መልእክት ለዚያ ለራቃችሁ ሰው ጽፋችኋል። ነገር ግን ያ ሰው እናንተ የላካችሁለትን መልእክት አይቶ ያለምንም ግድ የለሽነት ዝም ሲላችሁ በውስጣችሁ የነደደውን የውርደት የንዴትና የስነ ልቦና ስብራት ፊት ለፊት እንጋፈጠው። ይህንን ስቃይ ለመሸፈን ስትሉ ሌሊቱን ሙሉ በሐሳብ ስትገላበጡ፣ እንቅልፋታችሁ ስታለቅሱና በገዛ ሕይወታችሁ ላይ ተስፋ ስትቆርጡ እንደነበር እኔም አውቃለሁ፣ እናንተም ታውቃላችሁ። እውነቱ ግን ማኅበረሰቡ ካስተማራችሁ የዋህነት ፍጹም ተቃራኒ ነው። ሰዎች ከእናንተ መራቅ ሲጀምሩ የምታሳዩት ይህ የመሸበር የመጨነቅና የማብራሪያ የመለመን ባህሪ ሰዎቹ ከእናንተ ይበልጥ እንዲርቁ እንዲጸየፏችሁና ለዘለቄታው እንደ ቀላል ነገር እንዲረግጧችሁ ሙሉ ፍቃድና መንገድ እየሰጣችኋቸው መሆኑን ይህ አደገኛ ስውር ሳይንስ ያጋልጣል። ይህ ማኅበራዊ ክስተት የአጋጣሚ ነገር አይደለም። በካሊፎርኒያ ዩኒቨርሲቲ የማኅበራዊ ኮግኒቲቭ ኒውሮሳይንስ ላቦራቶሪዎች ውስጥ የተረጋገጠ አንድ ፍጹም አስደንጋጭ እውነት አለ። የሰው ልጅ አእምሮ በሰዎች የመገለል አደጋ ሲደርስበት በአንጎል ውስጥ አካላዊ ሕመም ሲደርስ የሚነቃው ተመሳሳይ ክፍል ይነቃል። ይህ ማለት መገለል በአካል በዱላ እንደ መደብደብ ያክል አእምሮን ያሳምመዋል። አብዛኛው ሰው ይህንን በዝምታ የተሸበረ የስነ ልቦና ስቃይ መቋቋም ስለማይችል ሰዎችን በመለመን ማኅበራዊ ዋጋውንና የሰውነት ክብሩን ወደ ዜሮ ያወርዳል። ዛሬ በዚህ ቪዲዮ ውስጥ ሰዎች ከሕይወታችሁ ርቀው እናንተን ጥለው ለመሄድ በሚሞክሩበት በዚሁ አደገኛ ቅጽበት ሁኔታውን ወደ ፍጹም የስነ ልቦና የበላይነት ወደማይደፈር ከባድ ክብርና ሰዎቹ በገዛ እግራቸው ተንበርክከው እንዲለምኗችሁ የምታደርጉበትን 5 ወሳኝ የባህሪ ሳይንስ ሕግጋትን በዝርዝር አስደምጣችኋለሁ። አብዛኞቻችሁ የምትሰሩት ትልቁ ስህተት ይሄው ነው። አንድ ሰው ሲርቃችሁ ወይም መልእክታችሁን ችላ ሲል ምን አጠፋው፣ ለምን ተቀየርክ እያላችሁ የመጠየቅ በየደቂቃው ስልካችሁን የመፈተሽና በማኅበራዊ ሚዲያ ላይ የእሱን መገኘት ወይም ኦንላይን ስታተስ የመከታተል አደገኛ የሥነ ልቦና ድክመት ታሳያላችሁ። እናንተ ያንን ሰው በጠየቃችሁትና ማብራሪያ በለመናችሁት ቁጥር ለዚያ ለራቃችሁ ሰው አእምሮ የምትሰጡት መልእክት ምንድን ነው? እኔ የራሴ ዋጋ የሌለኝ ያንተ መኖር ብቻ ሕልውናዬን የሚወስነው ምስኪን ፍጡር ነኝ፣ እባክህ ተመለስና እርገጠኝ እያላችሁ መሆኑን አልተረዳችሁም። ይህ ባህሪያችሁ በማኅበራዊ ሎጂክ ውስጥ ሪሶርስ ዲቮሉሽን ይባላል። አንድ ነገር ያለምንም መስፈርትና ዋጋ ሁልጊዜ ለሰዎች ዝግጁ ሲሆን የሰው ልጅ አእምሮ በደመነፍስ ያንን ነገር ያንኳስሰዋል። እናንተ ማብራሪያ በለመናችሁ ቁጥር ሰዎቹ ከእናንተ ይበልጥ የመራቅ ፍላጎታቸው በ100% ያድጋል። ስለዚህ አሁኑኑ ይህንን የሥነ ልቦና ሕግ ሙሉ ለሙሉ ሰብራችሁ ውጡ። ከዛሬ ጀምሮ እነሱ አንድ እርምጃ ወደ ኋላ ሲያፈገፍጉ እናንተ 100 እርምጃ ወደ ኋላ በመሄድ በሩን በዝምታ ዝጉት። ስልካችሁን መፈተሽ አቁሙ። ለምን ተቀየርክም አትበሉ። በባህሪያችሁ ላይ ምንም አይነት የቁጣ የብስጭት ወይም የሐዘን ምልክት ለዓለም አታሳዩ። የእናንተ ሙሉ በሙሉ በአንድ ጀንበር እልም ማለት ፍጹም ግዴለሽ መሆን በሌላው ሰው አእምሮ ውስጥ አስፈሪ ግራ መጋባትን ይፈጥራል። ይህ ሰው እኔ ስርቅበት ለምን አልተሸበረም፣ ከኔ የተሻለ ምን አገኘ የሚለው ጥያቄ በራቃችሁ ሰው አእምሮ ውስጥ ልክ እንደ እሳት መለብለብ ይጀምራል። የእናንተ አለመናወጥ የእናንተን ማኅበራዊ እሴት ወደ መጨረሻው የከፍታ ማዕረግ ከፍ ያደርገዋል። ስሜቱን ቆርጦ ማውጣት የሚችልን ሰው ምድር ላይ ማንም ሊንቀው አይችልም። ሰዎች እናንተን መራቅ ሲጀምሩ የምትሰሩት ሁለተኛውና እጅግ አስከፊው ስህተት አእምሮአችሁን ሙሉ በሙሉ በዚያ በራቃችሁ ሰው ሕይወት ላይ በሐሳብ አስራችሁት ማስቀመጣችሁ ነው። ያ ሰው መልእክታችሁን ችላ ብሎ ጥሏችሁ ሲሄድ እናንተ ምን እያደረጋችሁ ነው? በየ5 ደቂቃው ስልካችሁን ታበራላችሁ። የዚያን ሰው የሶሻል ሚዲያ አካውንት ትፈትሻላችሁ። የመጨረሻም መቼ ኦንላይን እንደነበረ ታያላችሁ። ወይም የለጠፋቸውን አዳዲስ ፕሮፋይሎች ስታጠኑና ስታጎሉ ትውላላችሁ። ይህንን የምታደርጉት ያ ሰው እንዲያውቅላችሁ ፈልጋችሁ አይደለም። ነገር ግን አእምሮአችሁ በዚያ ሰው ላይ ስላበደ ብቻ በነፃ የገዛ የአእምሮ ኃይላችሁን ለራቃችሁ ሰው እየገበራችሁ ነው።
ይህ በባህሪ ኒውሮሳይንስ ውስጥ ኢነርጂ ሊኪንግ ወይም የሐሳብ መፍሰስ ይባላል። እናንተ በሐሳባችሁ ያንን ሰው ባመለካችሁት፣ ስለሱ በተጨነቃችሁና የስልኩን ጥሪ በጠበቃችሁ ቁጥር በአንጎላችሁ ውስጥ ያለው የዶፓሚን የሽልማት መስመር ሙሉ በሙሉ በዚያ ሰው ቁጥጥር ላይ ይወድቃል። እናንተ ሳታውቁት የገዛ ደስታችሁንና ሰላማችሁን ለዚያ ለራቃችሁ ሰው በነፃ አሳልፋችሁ ሰጥታችኋል። በኦክስፎርድ ዩኒቨርሲቲ የሶሺዮሎጂና የባህሪ ሳይንስ ተመራማሪዎች በጥልቀት እንደሚያስረዱት ትኩረታችሁን ወይም አቴንሽናችሁን ከራቃችሁ ሰው ላይ አንስታችሁ 100% በገዛ ማንነታችሁ በስራችሁና በግላዊ እቅዳችሁ ላይ ብቻ ስታውሉት በማህበራዊ ግንኙነት ውስጥ አስደናቂ የስበት ለውጥ ይፈጠራል። የሰው ልጅ አእምሮ በደመነፍስ የተገነባው የራሱ ዓለምና መስመር ያለውን ኃይለኛ ስብዕና ለማሳደድ ነው። እናንተ ያንን ሰው ማሳደድ አቁማችሁ ያንን የምታባክኑትን ከባድ ጉልበት ወደ ራሳችሁ ሕይወት ስትመልሱት ለውጡ ይጀምራል። ያንን የጭንቀት ሰዓት ወደ ጂም ሂዱና አካላችሁን ለመገንባት ተጠቀሙበት። ያንን በስልካችሁ ላይ የምታጠፉበትን ሰዓት አዳዲስ የገቢ ምንጮችን ለመፍጠር ወይም ጥልቅ የሆኑ ማይንድ ሴት ዕውቀቶችን ለማንበብ አውሉት። ያ ሰው እናንተን መርሳት ፈልጎ ዞር ሲል፣ እናንተ ግን ከመቼውም ጊዜ ይበልጥ ስኬታማ፣ ይበልጥ ቆንጆ፣ ይበልጥ ሀብታምና ይበልጥ ጠንካራ ሆናችሁ በአደባባይ ስትገኙ በራቃችሁ ሰው አእምሮ ውስጥ የሚፈጠረውን የቅናትና የድንጋጤ ማዕበል አስቡት። የእናንተ ስኬትና የራሳችሁን ሕይወት በጥራት መምራት ሰዎቹን ያለምንም ቃል፣ ያለምንም ስድብና ያለምንም ክርክር በጥልቅ የሚቀጣ ትልቁና ጨካኙ ሎጂካዊ መሳሪያ ነው። ትኩረቱን በገዛ እጁ የያዘን ሰው ዓለም ሙሉ በሙሉ ታከብረዋለች። ሰዎች ከእናንተ መራቅ በሚጀምሩበት ሰዓት የምትሰሩት ሶስተኛውና እጅግ ሕመም የበዛበት ስህተት የእነሱን ባህሪ ለመለወጥና ትኩረታቸውን መልሳችሁ ለማግኘት ስትሉ ብቻ ለሰዎቹ ይበልጥ ምቹ፣ ይበልጥ ታዛዥና በማንኛውም ሰዓት በቀላሉ የምትገኙ ሆናችሁ መቅረባችሁ ነው። እውነታው ግን ያ ሰው ሆን ብሎ ሥራ እንደበዛበት አስመስሎ የእናንተን መልእክት ለሰዓታት ወይም ለቀናት ችላ ሲላችሁ፣ እናንተ ግን እሱ በፈለገው ሰከንድ በደወለበት ቅጽበት ስልካችሁን አንስታችሁ አቤት ትላላችሁ። እሱ በፈለገው ቀን ስብሰባዎችን ትዘርዛላችሁ። የገዛ ሥራችሁን ጥላችሁ እሱ ወደ ፈለገበት ቦታ ትሮጣላችሁ። ይህንን የምታደርጉት ለዚያ ሰው ያላችሁን ከባድ ፍቅር ወይም ታማኝነት ለማሳየት መስሏችሁ ይሆናል። ነገር ግን በባህሪ ሳይኮሎጂ ይህ ባህሪ ሰሚሲቭ አቬይላቢሊቲ ወይም ራስን ዝቅ አድርጎ የማቅረብ አደገኛ የስነ ልቦና ወጥመድ ይባላል። የኢኮኖሚስትና የሰዋዊ ባህሪ ሳይንቲስቶች በአንድ ድምፅ የሚያረጋግጡት ፍጹም የማይለወጥ ማህበራዊ ሕግ አለ። ምድር ላይ ያለምንም መስፈርት፣ ያለምንም ጥረትና በከፍተኛ መጠን በቀላሉ የሚገኝ ማንኛውም እሴት፣ ቁስ ወይም ሰው በፍጥነት ዋጋው ይወርዳል፣ ንቀትም ይጋበዛል። የሰው ልጅ አእምሮ በተፈጥሮ ዋጋ የሚሰጠው ለማግኘት ጥረት ለሚጠይቅና እጥረት ላለበት ነገር ብቻ ነው። እናንተ ለዚያ ለራቃችሁ ሰው በማንኛውም ሰዓት ፍጹም ዝግጁ ሆናችሁ ስትገኙ የዚያ ሰው አእምሮ የእናንተን መገኘት እንደ ተራና ዋጋ እንደሌለው ሁለተኛ አማራጭ አድርጎ ይመዘግበዋል። ስለዚህ ከዛሬ ጀምሮ ሰዎች ከእናንተ መራቅ ሲጀምሩ የእናንተ መገኘት፣ የእናንተ ድምፅና የእናንተ ትዝታ ከሰዎቹ ሕይወት ውስጥ በአንድ ጀንበር እልም ብሎ መጥፋት አለበት። ሰዎቹ እናንተን ማግኘት በፈለጉበት ሰዓት እንኳ በቀላሉ የማይገኝ የራሱ ውድ ዋጋ ያለው የክብር ቁስ መሆን አለባችሁ። እሱ ሲደውልላችሁ በቀጥታ አንስታችሁ አታውሩ። መልእክት ሲልክላችሁ ልክ እሱ እንደሚያደርገው ለሰዓታት ቆይታችሁ ምላሽ ስጡ፣ ወይም ሙሉ በሙሉ ችላ በሉት። ይህንን የምታደርጉት በልጅነት ጨዋታ ሰዎቹ ለመበቀል አይደለም። ይልቁኑ ለገዛ ሕይወታችሁ፣ ለጊዜያችሁና ለእቅዳችሁ ትልቅ ዋጋ የምትሰጡ ከባድ ሰው መሆናችሁን ለሌላው ሰው ንዑስ ንቃተ ሕሊና ወይም ሰብኮንሺየስ ማይንድ ለማስተማር ነው። በማህበራዊ ግንኙነት ውስጥ የመጥፋትና የእጥረት ኃይል እጅግ የላቀ ነው። ሰዎች የእናንተን መራቅ በጥልቀት ሲሰማቸው ያሳለፋችሁትን መልካም ጊዜና የእናንተን ጠንካራ ስብዕና ዋጋ መልሰው በከፍተኛ ፍርሃት ማጤን ይጀምራሉ። ሳይፈልጓችሁ በአጠገባችሁ አትገኙ። ክብራችሁን ዝቅ አድርጋችሁ አትቅረቡ። የራሱ ጠባብ፣ የተከበረና በሥራ የተጠመደ የጊዜ ሰሌዳ ያለው ስብዕና በሰዎች ዘንድ ሁሌም እጅግ ተፈላጊና የማይደፈር ሉዓላዊ ማዕቀፍ ይኖረዋል። ራስን ማክበር ሲችሉ ዓለም ሙሉ በሙሉ ታከብራለች። ሰዎች ሲርቋችሁ በአስቸኳይ መስበር ያለባችሁ አራተኛው ሕግ የአይዲያላይዜሽን ወይም የሰዎችን ማንነት አጋኖ የማየት አደገኛ የአእምሮ ወጥመድ ነው። ብዙዎቻችሁ አንድ ሰው ከሕይወታችሁ ሲርቅ
ያ ሰው ብቻ ልዩ የማይተካና ከሱ ውጪ ሌላ የተሻለ ሰው እንደሌለ አድርጋችሁ በሐሳባችሁ ታመልኩታላችሁ። ይህ በኮግኒቲቭ ሳይኮሎጂ ሃሎ ኢፌክት ወይም የአንድን ሰው ጥቅምና ውበት አጋኖ የማየት የአእምሮ ስህተት ይባላል። የሥነ ልቦና ሳይንቲስቶች በጥልቀት እንደሚያረጋግጡት ማንም ሰው ከእናንተ ሕይወት ስለራቀ የእናንተ ህልውና አይቆምም። እውነታው ግን ያ ሰው ከእናንተ የራቀው የእናንተን እውነተኛ ዋጋና ክብር መሸከም የማይችል ዝቅተኛ ስብዕና ስላለው ብቻ ነው። አእምሯችሁ ያንን የራቀውን ሰው ፍጹም አድርጎ እንዳይስለው አድርጉ። የሰውን ድክመት፣ ስህተትና ክህደት ፊት ለፊት በሎጂክ ተመልከቱት። ዓለም በሰዎች የተሞላች ናት። የራሳችሁን ሕግና መርህ የማያከብር ማንኛውም ሰው ከሕይወታችሁ ውስጥ ሙሉ ለሙሉ ሰርዛችሁ ለመጣል ፍጹም አትፍሩ። ሰዎች ሲርቋችሁ በሩን ከፍታችሁ ሸኟቸው እንጂ ተከትላችሁ አታልቅሱ። የራሱ ሕግና መስመር ያለውን ሰው ምድር ላይ ማንም ሊረግጠው ወይም ሊንቀው አይችልም። ሰዎች ሲርቋችሁ መተግበር ያለባችሁ አምስተኛውና የመጨረሻው ፍጹም ሎጂካዊ ሕግ የብቸኝነትን ጊዜ ወደ እውነተኛ የግል ሥልጣንና ብቃት መቀየር ነው። አብዛኞቻችሁ ሰዎች ሲርቋችሁ የሚፈጠረውን ብቸኝነት እንደ ትልቅ መርገም ወይም እንደ ድክመት ትቆጥሩታላችሁ። በብቸኝነት ሰዓት ውስጥ ራሳችሁን በጥላቻና በትዝታ ትቀጣላችሁ። እውነታው ግን ፍጹም ተቃራኒው ነው። በባህራዊ ኒውሮሳይንስ በጥልቀት እንደተረጋገጠው በዓለም ታሪክ ውስጥ የታዩ ትልልቅ ማይንድሴት ያላቸው መሪዎች፣ ሳይንቲስቶችና ባለሀብቶች ታላላቅ ሥራዎቻቸውን የሰሩት በሰዎች ተከበው በጫጫታ ውስጥ በነበሩበት ሰዓት አይደለም። ይልቁኑ ሰዎች ከነሱ ርቀው ፍጹም ብቸኝነት ውስጥ በነበሩት ወሳኝ የታሪክ ምዕራፍ ውስጥ ብቻ ነው። ብቸኝነት አእምሮን ፍጹም ሉዓላዊና ከአስመሳይ ማኅበራዊ ጫጫታ ነፃ ያደርገዋል። ሰዎች ሲርቋችሁ የተሰጣችሁን የብቸኝነት ጊዜ እንደ ትልቅ የሥራ ሰዓት ተጠቀሙበት። በዚህ ሰዓት ማንም አያደናቅፋችሁም፣ ማንም ጊዜያችሁን አይሰርቅም፣ ማንም በሐሰት ስሜታችሁን አይጫነውም። በዚህ ሰዓት በራሳችሁ የሥራ መስክ፣ በኢኮኖሚያችሁ፣ በእውቀታችሁ ወይም በክህሎታችሁ ላይ ወደ ላቀ የበላይነት ደረጃ መድረስ አለባችሁ። እናንተ በብቸኝነት ውስጥ ጥልቅ ጥንካሬን ገንብታችሁ ወደ ማህበረሰቡ ስትመለሱ የራቋችሁ ሰዎች ሁሉ የእናንተን አዲስ ማንነት አይተው ይንቀጠቀጣሉ። እነዚህ ዛሬ የተማራችኋቸው 5 ሳይንሳዊ ጥበባት ዝም ብሎ የሚሰሙ ወሬዎች አይደሉም። ይልቁኑ ሰዎች ከእናንተ መራቅ በሚጀምሩበት ሰዓት ሙሉ የበላይነት፣ ነፃነትና ፍጹም ክብር የምታገኙባቸው በተግባር የተረጋገጡ የአእምሮ መሳሪያዎች ናቸው። ከዛሬ ጀምሮ እነዚህን 5 ሕግጋት በሕይወታችሁ ላይ በተግባር አውሏቸው። ከዚያም ሕይወታችሁ ለአንድና ለመጨረሻ ጊዜ ሲቀየር ለውጡን በተግባር ትመለከታላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ በማድረግ ለሌሎች እንዲደርስ አድርጉ። በቀጣይም እንደዚህ ያሉ አስተማሪና ሕይወት ቀያሪ ትምህርቶች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። በሚቀጥለው አስተማሪ ቪዲዮ እስክንገናኝ ቸር ያቆየን።